በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከነፎረ ቁልቁሉ ዋቀየ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። የተከበራችሁ የወዳውልት ዩኒቨርሲቲ ነባር የግቢ ጉባኤ ተማሪዎች እንዲሁም የተከበራችሁ አዳዲስ የመጣችሁ የግቢ ጉባኤ አባላት ሁላችሁም በሉል እግዚአብሔር አምላካችን ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አከምቡልተኒ አከመዮ ነጌሰን ዋቀየ ባንኪን አከጩቡ ኬኛፊ በሌሳ ኬኛ ኢላሌ ወሰኑም በሌሲን ኡምሪ ኬኛ እሼ ጩቡን ንምቴረት ጋቢዳ ሳከና ደበሌ ሰገሌ ሳከደገኙ ከነየየሜ ዋቅኔ አቦቲ ዋቅኔ ኬኛ ጎፍታን ኬኛ ኢየሱስ ክርስቶስ መቃንሳ ከንገለቴፈሜፊ ከኔበፈሜ ኑፋታው እግዚአብሔር አምላካችን በእውነት ከያለንበት ሰብስቦ በዚህች ስፍራ ያገናኘን ስሙ ዘወትር የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ የምንነጋገርበት የትምህርት ርዕስ የሚሆነን በእግዚአብሔር ቤት ውስጥ መተከል የሚል ነው። መዝሙር 91 በቅንፍ 92 ቁጥር 13 አካባቀዩ የየመሳፍ ጃለለሳ ከኒላሉ ፋርፈና ሰገልተሚቶ ለኮሰ ኩደሰሪረት መነዋቀዩ ኬሰት ዳባቡ ከንጀዱዳ ዋቀዩ ግዱ ኬኘት ተርገሜ አኒ ሰንከዳበደት ሲኒ ሰከቴ ሰኒ ተከኑ ወርሲሱ ፈዳ ፈራራ ሳኑ ፈተው መነዋቀዩ ኬሰት ማልተው ዳባሙ በእግዚአብሔር ቤት ውስጥ መተከል አምላካችን መድኃኔዓለም ኢየሱስ ክርስቶስ በቸርነቱ ይትከለን። እንግዲህ ይሄን ኃይለ ቃል የምናገኘው ነብይ እግዚአብሔር ቅዱስ ዳዊት የእግዚአብሔር ሕዝብ የሆኑትን እስራኤል ዘስጋን ለ40 ዓመት የመራቸው ንጉሥ ዳዊት በዘመኑ ሁሉ የእግዚአብሔርን ሐሳብ የማንን ሐሳብ እየሰማችሁ ነው? የማንን ሐሳብ? የእግዚአብሔርን ሐሳብ በዘመኑ ሁሉ ነው ያለው። በዘመኑ ሁሉ የእግዚአብሔርን ሐሳብ አገለገለ። ይሄ እጅግ ጥልቅ ነገር ነው። በዘመናችን ሁሉ የእግዚአብሔርን ሐሳብ እንድናገለግል ነው ቤተክርስቲያን የምትጠራን። ኑሯችን እንደ እግዚአብሔር ሐሳብ፣ አኗኗራችን እንደ እግዚአብሔር ሐሳብ፣ ስራችን እንደ እግዚአብሔር ሐሳብ፣ ትምህርታችንም እንደ እግዚአብሔር ሐሳብ በእውነት አምላካችን ይርዳን። ጅሬኝ ከኛ እንደምቱ አከያደ ዋቀዩ አካኬ ከዋቀዩ ይቻል ከዋቀዩ ብርባል ፌዲ ጃለለሳቲ አለከምባኔ ዳዊት ራ ከበረዱ ከነራ ኤጋ መነዋቀዩ ኬሰት ዳባሜራ ኤኙ ቀጀልተወል አባ ተክላይ መለት ባወረን አባ ገብረ መንፈስ ቅዱስ ባወረን ቀጀልቶኒ ቶሎኒ ዮይላሌ አረከን ከበጀመን ዳሎኒ ከንጀረ ከበጁ ማሊ ፍሪ አርገምሲሰኒ ጉደተኒ ኮንሞ ከንተ መነዋቀዩ ኬሰት ዋን ዳባበኒ በእግዚአብሔር ቤት ውስጥ ስለተተከሉ አምላካችን በመረቱ ይትከለን። ያልተተከለ ስለሚነቀል ማለት ነው። ክርስትና በምሳሌ ሲነገር የችግኝን የዛፍን እንዲሁም የእርሻን የአበባን የብዙ ነገሮች በምሳሌ የምንረዳው ነው። ለምሳሌ ችግኝ ከመተከሉ አስቀድሞ ምንድነው የሚደረገው? አፈሩ ይመቻቻል አይደል? አፈሩ ይመቻቻል፣ ጉድጓድ ይቆፈራል፣ ውሃ ይጠጣል፣ ከዛ ችግኝ ይተከላል፣ ውሃ እየጠጣ ይጸድቃል፣ ከዛ በኋላ እያደገ ይሄዳል። በክርስትና ጉዞም ይሄ ነው። ነምን ጀልቀበረት ዳባሙ ቀበቻል ማልተው ቀባ ምን መሆን አለበት? መተከል ያስፈልጋል። እየሰማችሁ ነው አይደል? መተከል ያልተተከለ ስለሚነቀል ማለት ነው። ቅዱስ ዳዊት በዚህ በመዝሙር 26 ቁጥር 4 ላይ የለመነው ልመና ይሄ ነው። በእግዚአብሔር ቤት ውስጥ መተከልን ልመናዎቹ ሁሉ የነበሩት ይሄ ነው። እንዲህ ይላል፣ እግዚአብሔርን አንዲት ነገር እለምነዋለሁ እርሳዊንም እሻታለሁ በሕይወቴ ዘመን ሁሉ በቤቱ እኖር ዘንድ አለ። ቤት እኖር ዘንድ
ቤት ኖር ዘንድ በቤቱ ኡምሪ ኮጉቱ መነሳ ኬሳ ከንጅራዴ መነሳ መነዋቀዮ ከኒሳ አርገዱት በከኔ በሳ አርገዱት ሳወጅም በከንጅራዱት ኡምሪ ኮጉቱ አከንጅራዱ የሮንዱማዩ ከነናን ኮቶክቲን ከና በእግዚአብሔር ቤት ውስጥ እኖር ዘንድ ነው ያለው። ለምንድን ነው ያለው? እንግዲህ ቅድም እንዳልኳችሁ መተከል ማለት ምንድነው? ዳባቡ የሮጀን ምን ማለት ነው? መተከል የምንተከለው እንዲሁ አይደለም። ቅድም እንዳልኳችሁ የምንተከለው መተከል ማለት እውነተኛ የሆነውን የእግዚአብሔርን ቃል በመስማት ምን የሆነውን እውነተኛ የእግዚአብሔር ቃል ሰገሌ ዋቀዮ ይሰዱጋ መደ ይሳራ ቡርቃ ይሳራ ከንፈካዱ ባየ ጅራታ የሚመስሉ ነገ የተሸቀጡ የተቀላቀሉ ደግሞ ስላሉ ማለት የእግዚአብሔር ቃል ያልሆነ የተቀየጠ ስላለ እግዚአብሔር አምላካችን ይሰውረን። በዮሐንስ ወንጌል ምዕራፍ 10 ቁጥር 4 ቁጥር 5 ጀምሮ ምንድነው የሚለው? በጎቼ ድምጼን ይሰማሉ አለ መድኃኔዓለም ኢየሱስ ክርስቶስ። ምዕመናንን ስለሚከተሉትን በጎቼ ድምጼን ይሰማሉ ከሌላው ግን ይሸሻሉ አለ። ከሌላው ምን ይላሉ? ከመናፍቃን ይሸሻሉ፣ ከአታላዮች ይሸሻሉ፣ የእግዚአብሔርን ቃል ከሚሸቃቅጡት ይሸሻሉ ማለት ነው። ሆለኒኮ ሰገሌ ኮቤኩ ከበራራ ጋሩን በቀተ ከበራይን ቤከን ሰገሌ ብራይን ቤከን ሌላውን ስለማያውቁ ማለት ነው። ለዚህ ለቤተ ክርስቲያን እውነተኛ የሆነውን ቃል እግዚአብሔር የምታሰማ ስለሆነ የሌሎችን ድምጽ እንድንሰማ አትነግረንም። ስለዚህ እውነተኛ የሆነውን ቃል እግዚአብሔርን በመስማት ራስን በንስሐ በማደስ የእግዚአብሔር ቤተ መቅደስ ለመሆን መሰራት ነው። መተከል ማለት ይሄ ነው። ተርሚኖሎጂውን ስናየው ዳባቡ የሮጀን ሰገሌ ዋቀዮ ይሰዱጋ ዳገውዳን ኦፊሞ ጋቢዳ ኦፍ ቁልቁሌሱዳን መነ ዋቀዮ መነ ቁልቁሉማ ዋቀዮ ተውዳ ይጃረሙደ በቤተ ክርስቲያናችን የምትለው የእግዚአብሔር ቤተ መቅደስ ለመሆን መሰራት። ሰው የእግዚአብሔር ቤተ መቅደስ ከሆነ ማለት እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ የእግዚአብሔር ቤተ መቅደስ ናችሁ፣ በስጋችሁ እግዚአብሔርን አክብሩ ይላል። በመናችሁ እግዚአብሔርን አክብሩ? እየሰማችሁ በመናችሁ በስጋችሁ በሰውነታችሁ እግዚአብሔርን አክብሩ ይላል። እንግዲህ አካላችን በአጠቃላይ ቤተ መቅደስ ለመሆን የእግዚአብሔርን ቃል ይሰማል፣ በንስሐ እንታደሳለን፣ በንስሐ እንጸናለን፣ ስጋውንም እንቀበላለን። መተከል ማለት ይሄ ነው። ዳባሙ የሮጀን ይፈናል ሰገሌ ዋቀዮ ይሰዱጋ ዳገውዳን እኒ ብራው አምቡቂሱ ቃለ እግዚአብሔርን መስማት ማለት። ለዚህ ነው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ምንድነው ያለው? ለመዳን በእርሱ እንድታድጉ አለ። ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ቅልቅል የሌለበትን የቃልን ወተት ተመኙ አለ። ቅልቅል ምን የሌለበት? እየሰማችሁ ነው እህቶች? ምን የሌለበት? ያልተቀላቀለ ተንኮል የሌለበት ይላል። ይሄ ማለት ቅልቅል የሌለበት በወተት ውሃ ይጨመራል አይደል? በወተት ምን ይጨመራል? አይጨመርም? ውሃ ይጨመራል። አሁን ደግሞ በጣም ከውሃውም የሚመስል በቆሎ ወይም ደግሞ ፓስታ ያፈሉና ይቅርታ ይቀቅሉና የፓስታ ውሃ ይጨመራል። ሲታይ ነጭ አይደል? ስለዚህ ይሄ ወተት ከሚሰጠው ጥቅም ያሳምማል ማለት ነው። በቃለ እግዚአብሔር የሚቀላቀል ፍልስፍና፣ የሚቀላቀል ኑፋቄ፣ የሚቀላቀል የዚህ ዓለም ክፉ የሆኑ ነገሮች አሉ። እግዚአብሔር አምላካችን ይሰውረን። አሁን እንደተወለዱ ሕፃናት ቅልቅል የሌለበት መካከን እንቀበል አግዳይመን የሮዳለተን ጀልቀመ ከን ጀርፍረተን ጀልቀመ ኛን ጀራ መካከን ከንቀብኒ ሃርማ ሃዳ ኬሳ ከመዱ አነን ሃዳ ወደኔቸ አነን ሃዳ ከንጀረርገተን አኩመ ዳይመን ይስድስሞ ጉደቾ ከደንዴሰን ገረሳት ጉደቾ ከደንዴሰን ፍሪቀቤ ሰከታተን ጓቀቤ ሰከታተን ይስድስሞ መካከን እንቀብኒ ሰገሌ ዋቀዮ ሐዋን ይሄ ቅልቅል የሌለበትን የቃልን ወተት ተመኙ ይላል። እግዚአብሔር አምላካችን ስሙ ዘወትር የተመሰገነ ይሁን። ክርስቲያን መርጦ ነው የሚበላው። ክርስቲያን ያገኘውን ሁሉ አያግበሰብስም። ያግበሰብሳል ዋን አርገቴ ወንዱም አፋን ይታዳ ዋኑ ማሃን አርገ ወንዱ በዩኛ አያሳድጎማ። በሀገራችን እኔም ልጆኝ የማቀው ቀበኛ ጥጃ የሚባል ነገር አለ። ቀበኛ ጥጃ ማለት ይሄ በተለይ ይሄ ምንድነው ይባለው ሆዱ ትልቅ ነው።
ሆዱ ትልቅ ነው። ያገኘውን ይበላል። ብርድ ልብስ ይበላል። ሴቶች ቆሞ አጋጣሚ እያወሩ ቀሚሳቸውን ይበላል፣ ነጠላ ይበላል፣ ጋቢ ይበላል፣ ፌስታል ይበላል። እየሰማችሁ ነው አይደል? ይሄ አሁን ይጠቅመዋል? አይጠቅመውም። ያገኘውን ሁሉ ይበላል። ሆዱ ከበሮ ነው የሚያክለው፣ አያድግም። ስለዚህ እናቶች የከርሞ ጥጃ ይሉታል። የሚቀጥለው ዓመት ጥጃ ነው፣ በዛኛው ዓመት ጥጃ ነው። ስለዚህ ሲታረድ እንኳን ከሆዱ የሚወጣው ይሄ ፌስታል የገመድ ቁርጥራጭ ምናምን ነው የሚወጣው። እግዚአብሔር አምላካችን ይሰውረን። እንዲህ ከመናፈቃንም ከተለያየ ቦታ ቃለ እግዚአብሔር ነው እየተባለ ግን አይደለም። በየማህበራዊ ሚዲያ የምናያቸው ውይይት ነው እየተባለ ሰው የሚቀለቅላቸው አያሳድጉም። መካቀበው አንተ ዋኑ ማሃርጌ ከኛቱ ሚዲ ሰገሌ ዋቀዩ ይሰመካን ቀብን ኤሳ መነሳ ኬሳ ከቤቱ ከቤተ እግዚአብሔር ቅልቅል የሌለበትን የቃልን ወተት እርሱን በመብላት እሱን በመጠጣት ሰው ይተከላል። እግዚአብሔር አምላካችን ይትከለን። እዚህ ያንን ነው ቃለ እግዚአብሔር እንጂ ከመናፍቃን የምንማረው የለም። ከዓለማውያን ከስጋውያን አንማርም፣ ከተፈላሳፊዎች አንማርም። ቅልቅል አለ። ለዚህ ነው እኮ አምላካችን የበግ ለምድ ለብሰው ይመጡ ተኩላዎች አሉ አለ። ይሄ ማለት መንፈሳዊ መስሉ ስጋውያን ከሌ ጎጋው ጋሪሞ ጎጋው ላው ፈተዲ ኦላ ፈካተኒ ገሩ ኦሎ ተከብደተን ኦላ ፈካተኒ ኦሎ ተከንሳመኒ ይጨ ኦላ ፈካት አፎራ ፈካት ገሩ ወረፈውዲ ወረብየ ለፋ ወራ አመነን ፈካተኒ ሸኪቶ ተመምቲት መምቶ ተከንታንራ አከሱበስ ኢማው ወራ አመንታ ቀቤሰታ ፈካተኒ አመንታ ከኒንቀብ ጀረራው ቢገ ከንጀደ ቢከና ለምን መንፈሳዊን አይደለም የሚያስተምሩት ስጋዬን የሚያስተምሩት ይቀላቅላሉ ማለት ነው። ሃይማኖትን አይደለም ክህደትን ነው የሚያስተምሩት። እየሰማችሁ ነው አይደል? ስለዚህ ከነሱ ይሄ ቅልቅላለው አለ። ስለዚህ እውነተኛ የሆነውን ቃለ እግዚአብሔርን ሰምተው ራስን በንስሐ የሚያድሱ ማለት ነው። የእግዚአብሔር ቤተ መቅደስ የሚሆነው እግዚአብሔር አምላካችን ለዚህ አብቃን። በቤት ውስጥ ይትከለን። ለዚህ ነው አከዳበሉ እውነተኛ የሆነውን ቃለ እግዚአብሔርን ከአባቶች የመጣው እውነተኛ የሆነውን ቃለ እግዚአብሔርን እንድንሰማ። ይሄ ከሆነ እንተከላለን፣ በቤቱ መተከል እንችላለን ማለት ነው። የምንተከለው በቃሉ ነው። ልክ ለችግኙ ወተት ማነው ውሃ እንደሚያስፈልገው ቢቅልቱን ተኮ ይሮዳው ቢሻነኮ በርባችሱ ንትስሞ ከናባብ ሰገሌ ዋቀዩቲ በእግዚአብሔር ቃል ነው ሰው የሚነጻው፣ በእግዚአብሔር ቃል ነው የሚተከለው። በአንደኛ ቆሮንቶስ 3:7 ላይ ቅዱስ ጳውሎስ ምንድን አለ? እኔ ተከልኩ አጵሎስ አጠጣ እግዚአብሔር ያሳድግ ነበር አለ። ስሙ ዘወትር የተመሰገነ ይሁን። አኔ ማልንጎዴ ነንዳቤ አጵሎስ ቢሻኖ ባሴ ከጉድስ ገበኙዳ ዋቀዩዳ። ስለዚህ ቅዱስ ጳውሎስ የቆሮንቶስ ምዕመናንን ቃለ እግዚአብሔር አስተማረ፣ ተከላቸው። አጵሎስ አጠጣ አለ። አሁንም ሰው ንስሐ ገባ ስጋው ደሙን እየተቀበለ ሲሄድ በቃለ የሚያድገውን በቃለ እግዚአብሔር ነው፣ የሚተከለውን በቃለ እግዚአብሔር ነው፣ ለፍሬ የሚበቃውን በቃለ እግዚአብሔር ነው። ከናበቱ ከንጉደቱ ከፍሬ ቀቤሰ ተውስሞ ሰገሌ ዋቀዩቲ። ስለዚህ ሰው ተተክሏል የሚባለው ንስሐ ገብቶ ስጋው ደሙን እየተቀበለ በሕገ እግዚአብሔር ሲመራ፣ በሕገ እግዚአብሔር በትእዛዝ እግዚአብሔር ሲመራ እግዚአብሔር እየተከለው ማለት ነው። እግዚአብሔር አምላካችን ለዚያ ያብቃን። እንግዲህ የሚተክል እግዚአብሔር ቃል ለመሆኑ ሰው እንዲህ አይደለም የሚተከለው በቤቱ ነው። በዚህ ኤርምያስ ትንቢት ምዕራፍ 42 ቁጥር 10 ላይ በእውነት በዚህ ምድር ብትቀመጡ እተክላችኋለሁ እንጂ አልነቅላችሁም ማለት። እንግዲህ በዚያን ዘመን የነበሩት ቅሬታዎች የእስራኤል ቅሬታዎች ከስደት የተረፉት እግዚአብሔር ምን አላቸው? በዚች ምድር ተቀመጡ አላቸው። እግዚአብሔር በወሰነላቸው በከዋቀዩ ጀራሙርቴስ በከከነ ዮቴሰን ኢሲንና በመለ ኢሲንን ቡክስ እግዚአብሔር ለኛ ይፈልግ ሁሉ ጊዜ መገኘት ያለብን በዚህ ስፍራ ስለሆነ ካናርገሙ ቀም ሰገሌ ሳከዳጊ አራራሳ ከደርገን ኤበሳ ከደርገን ሱገሳ ከደርገን በከከነ በከዋቀዩ ፍለን ይሄን ቦታ ነው ቅዱስ ዳዊት የተመኘው። በዚህ ስፍራ ነው ቅዱስ ዳዊት እንዲያውም ምንድን ነው ያለው? ከብዙ ነገሮች ከአእላፋት ወርቅ ይልቅ ከብዙ ከኃጥአን ድንኳኖች ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ ነው ያለው። በከአደዳ ቢራ ዱንካን አደዳ ዱንካን ጭቡ የተጀተው በከደዳ ለፎ ከንታይራ መናዋቀዩ ከሰት ገተሙም በርባዴ
ፋርፈና ሰደተ ቢሰዲ ለኮሰጃ አለት በእግዚአብሔር ቤት እጣት ዘንድ መረጥ። ለምን? በዚህ ስፍራ እግዚአብሔር ስላለ። ማን አለ? ማን አለ? በነገራችን ላይ ቤት ሁሉ የእግዚአብሔር ቤት አይደለም። ልብ በሉ። የእግዚአብሔር ቤት ልዩ ስለሆነ ነው። ማን ወንድምት መናዋቀዩ ተወንደው ለሌሎች ግን ይቻላል። ለሌሎች ስንል ለምሳሌ ምንም ቤተክርስቲያን ለመስራት ሰፊ ቦታ የሚያስፈል እያንዳንዱ ምስጢር ስላለው ነው። ማን ዋቀዩ እቺቴ ቀባ ፈከኛ ቀባ የሮጃ አረቡ ተከስመት ሚዲ ከንጃረም ሲሰራም ቤተ እግዚአብሔር ራሱ ምስጢርን በጠበቀ መልኩ ነው። ከዛ ፊት በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 46 ጀምራችሁ ስታዩ መድኃኒዓለም ኢየሱስ ክርስቶስ ኢየሩሳሌም ወጥቶ ከእናቱ ጋራ በዓል አክብሮ ሲመለስ በኢየሩሳሌም ባለው ቤተ መቅደስ ቀርቶ ነበረ። እመቤታችን ቅድስት ድንግል ማርያምና አረጋዊ ዮሴፍ 3 ቀን ፈለጉት፣ በቤተ መቅደስ አገኙት ይላል። የት አገኙት? ሰዎች ሲፈልጉን የት ያገኙን? ምን እየሰማችሁ ነው አይደል? ሰዎች ሲፈልጉን የት ያገኙን? እዚህ ስፍራ። እግዚአብሔር አምላካችን ለዚህ ያብቃን። በዚህ ሰዓት በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን አላቸው። እኛስ ክርስቶስ አምላካችን የት ነው የምናገኘው? ሰጠርገን አዳራሽ ሰጠርገን በከ ወሮፈረ ተርገን በተለያየ ስፍራ ነው የምናገኘው አይደለም። ስፍራው ሁሉ የሱ ሆኖ ግን ክብሩ፣ ልዕልናው፣ ቅድስናው የሚነገርበት ስፍራ ዋቀዩ ኡልፍኒሳ ዋቀዩ አራርሳ ኤዲሳ ሱገሳ ከነርገኑ መነይሳ ተውሳ በመቅደስ አገኙት ነው ያለው። በመቅደስ አገኙት። ይህ የብሉይ ኪዳን ቤተ መቅደስ ባለ 3 ክፍል ነው። ባለ ስንት ክፍል ነው? ንገሩ። ባለ ስንት ክፍል ነው? 3 ክፍል ነው። ዳቤር፣ አይክል፣ ቅድስተ ቅዱሳን መን ቆልቁልማ በኮከው ከኮኩ ሞፋስ ከነጀተሜ ሙሴኒስሞ ድንኳን ኦሪት የሮ ይጃሩ ከነን ጃር አከሱበት ቢቲ ሰሚራ በረቻ በሰማይ ያለውን የእግዚአብሔርን ስርዓቱን እያሳየው ነው። ሊያደርግ የነበረው እያንዳንዱ የተሰራው የመገናኛ ድንኳንም ቢሆን በኋላ ጠይው ሰለሞን የሰራው ቤተ መቅደስም ቢሆን በሰማያዊው መቅደስ አምሳል ነው። በሰማይ ያለው የእግዚአብሔር መቅደስ አምሳል በምድር ያለው ቤተክርስቲያን የእግዚአብሔር ቤት ይሰራል። በዚህ ልንተከል ይገባል። እግዚአብሔር አምላካችን በዚህ ቤት ይትከለን። መነከነት ዋቀዩ ነዋናው አናም ፈኬኝሳ ሰሚቲን ዳቤራ አይክል ቅድስተ ቅዱሳን ባለ 3 ክፍል የሆነው በሰማይ ያለው 3 ሰማያት የእግዚአብሔር መቅደስ በክሩቤል ጀርባ ያለው የእግዚአብሔር መቅደስም 3 ሰማያት እንደ አንድ መቅደስ ሆነው የሁሉ ጸሎት የፍጥረታት ጸሎት የሚያርጉበት ነው ማለት ነው። በሰማይ ያለው የእግዚአብሔር መቅደስ የቃል ኪዳኑ ታቦት ያለበት ነው። ከነኒ ሰቢዳ ሰሩበዩ ገበቴ ተኮከተ ታቦን ዋቀዩ ከጅሩ ከሰቢረቲ ሆራወተም ለሆረቲ ከራወተም በሰማይ ያለው ቅዳሴ በምድር አለ። በሰማይ የእግዚአብሔር ታቦት አለ፣ በምድር ጽላት አለ ማለት። በዚህ ስፍራ የሰበሰበን እግዚአብሔር የተመሰገነ ይሁን። ቤት ያለ ከሰቢረዩ መልቁልቁልማ ዋቀዩ የሮመነሙ መልቁልቁልማ ሳት ከሙለቴ ታቦተ ዋቀዩ የእግዚአብሔር ታቦት ተገለጠ። አሁን በብሉይ ኪዳንም የሙሴ ጽላት የሆነችው እግዚአብሔር የሰጠው ታቦት የነበረችበት በቅድስተ ቅዱሳን በአዲስ ኪዳንም ቤተክርስቲያን ሲሰራ ባለ 3 ክፍል ነው። በዚህ ስፍራ ነው ክርስቶስ በቤተ መቅደስ አገኙት ነው ያለው። በቤተ መቅደስ አገኙት። እሱን ለማግኘት ነው የምንመጣው። ኢሳ አርጋችሁ ዳብም እሱን ለማግኘት ነው የምንመጣው። እሱን ለማግኘት ነው ወደዚህ ስፍራ የምንገሰግሰው። ቤተክርስቲያን ቅድስት ቅኔ ማህሌትና ንገሩኝ እየተኛችሁ ነው እንደናችሁ ባለ 3 ክፍላት ቤተክርስቲያን አይደል? ካህናት ታቦት ያለበት መቅደስ ቅኔ ማህሌት ቅድስት ባለ 3 ክፍል ናት ማለት ነው። ስለዚህ እያንዳንዱ ጉዳይ የተሰራው እንደ እግዚአብሔር ስርዓት መሰረት ነው። ስሙ ዘወትር የተመሰገነ ይሁን። ሌላው ወይን ስፍራ ቅዱስ ያዕቆብ የተመኘው የተንቀጠቀጠለት አስራቱን ያወጣበት ኦሪት ዘፍጥረት ምዕራፍ 28 ቁጥር 19 ላይ አላወኩም ነበር ይህ ስፍራ ሌላ አይደለም የሰማይ ደጅ የእግዚአብሔር ቤት ነው አለ። የሰማይ ምንድነው ያለው? ደጅ በር
باقي كون بكبيرة تيري سيرو ماما بقولنا دي دبي سدد لكو سكوا سكال يايكم هالكن أبجون سا واقعيو جين كمبوليسون أبجورا واقعيو جين خناسا تيري جموت خنارا لالا تري إني مال جري إرقدم مكيبودا هيروكوبي إن هولتي إن صداتي يا سفرال بزيا سفراك زير سلاية تركة تكة فرا يسفرا يغزابير بيت نوال يمان بيت نو يسمع يمان بيت يغزابير بيت يسمع من دج يسمع من يسمع شو نام بيت سكفت دج سكفت بوست يالو يتايلا بيت أغل سيانم يسمع دجنات يغزابير بيت يسمع دجنات بلمن وده سمع يو ዓለም ወደ ሰማያዊ መንግስት እግዚአብሔር የምንገባባት በር በዚህ ስፍራ ነው። እግዚአብሔር አምላካችን ይትከለን፣ በእውነት አምላካችን ይትከለን፣ በቸርነቱ ይጠብቀን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።